በድጋሚ ከአሊኤክስፕረስ ላይ ያዘዝነውን እቃ ተቀብዬ መጣሁ። አብረን አንቦክስ እናደርገዋለን። እስከ መጨረሻ ቆዩ። እንዲሁም ደግሞ ሰሞኑን እየተወራበት ያለውን ስለ ፒ2ፒ ትሬዲንግ አብረን እናወራለን። እንዲሁም ደግሞ እንዴት አድርጋችሁ ዶላር መግዛት እንደምትችሉ ወይ ደግሞ ባይቢት ላይ ፒ2ፒ ከተከለከለ እንዴት አድርጋችሁ ከሌላ ቦታ ገዝታችሁ ዲፖዚት እንደምታደርጉ እነግራችኋለሁ። እስከ መጨረሻ ቆዩ። ለዚህ ቻናል አዲስ የሆናችሁ ደግሞ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በዚህ ቪዲዮ እንዴት አድርጌ ይሄንን እቃ እንዳዘዝኩና እንዴት እንደተቀበልኩ እንዲሁም ደግሞ ስታዙ ምኑን ማየት እንዳለባችሁና እንዴት አድርጋችሁ ትራክ እንደምታደርጉ እነግራችኋለሁ። እስከ መጨረሻ ቆዩ። ለቻናሉ አዲስ የሆናችሁ ደግሞ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንግዲህ እነዚህ እቃዎች ነው ያዘዝኳቸው ባለፈው። አብረን አንቦክስ እናደርገው። የትኛውን ጀምር? ከዚህኛውን ጀምር መሰለኝና ይሄንን ባለፈው አዝዤ ነበር። ይሄንን እቃ የጻፋችሁት ኢንፎርሜሽናችሁ በሙሉ እዚህ ላይ ይጻፍላችኋል። እያያችሁ ከሆነ ቅርብ እያስባለሁ ሙሉ በሙሉ ኢንፎርሜሽናችሁ እዚህ ጋር ይጻፍላችኋል እና የእቃው ነምበር ደግሞ እዚህ ጋር ሴኩሪቲ እናንተ የሚለየበት እቃ ነው ይሄ። እንክፈተው እስቲ ምን አይነት እቃ እንደሆነ። ባዶ ነው ውስጡ፣ ያው ታሽጎ ነው የሚመጣው። እቃ እቺ ናት። የፕላስቲክ ነው። አንቲ ብለር አይ ግላስ ነው ወይ ደግሞ መነጽር ማለት ነው። ይሄ አንቲ ብለር ብዙ ጊዜ ኮምፒውተር ላይ የምትቆዩ ከሆነ ስልክ ላይ የምትቆዩ ከሆነ በጣም አስፈላጊ እቃ ናት። እንደምታዩት በጣም ብለር ታደርጋለች። ኳሊቲ የሆነች እቃ ናት። ይሄንን እቃ ኢትዮጵያ ውስጥ ብታዩ ማለት ነው 5000 ምናምን ብር ነው የሚለው። ያው ፍርጥ ያለች እቃ ማለት ነው። በጣም ስታምር በጣም ወድጃታለሁ በጣም። ሲንቃ ከአሊኤክስፕረስ ላይ በሚገርም ዋጋ ነው ያዘዝኳት። ስለዚህ አይግላስ ዋጋውን የምታውቁ በኮሜንት ላይ አሳውቁኝ። እንዲሁም ደግሞ ኮሜንት ላይ ድሮፕ አድርጉልኝ። ፊልሌስ ኒዮ በጣም ምርጥ ነው። ተመችቶኝ ነው የገዛሁት። ሁለት ነው ያዘዝኩት። አንዱ ለብራዘር ነው፣ እሱ ከዚህ በፊት ነው የተቀበለው እና እቺ መነጽር ከአሊኤክስፕረስ ላይ በሚገርም ዋጋ ተቀብያለሁ። ሌላኛው ደግሞ ይሄ ነው። ሌላ እቃ ነው። ይሄ ደግሞ የትራይፖድ ነው። ስታንድ ላይ ሶሻል ሚዲያ ማርኬቲንግ ምናምን ነው ደግሞ ኮንቴንት ክሬተር የሆናችሁ ታውቁ ትችላላችሁና ካሜራ ላይ ተሰክቶ እንደዚህ ነው የሚሆነው። እቃውን እንደሚመስል ነው። ኢንፎርሜሽናቸው እዚህ ጋር ይጻፍላችኋል። እዚህኛውም ላይ አለ። ድርብ ነው እንዲሁ እኔ ይሄ ብቻው ያለው መስሎኝ ነበር ማለት ውስጡ ሌላ ከለር እንትን ያለው አይመስለኝም። እዚህ ላይ ቴክስት አለ። ይታያል ወረቀት እዚህ ጋር የእቃው ኳሊቲ እዚህ ላይ ደርሷል። ታያችኋል ብዬ አስባለሁ። አንዱ ወርዶ ነው። ካሜራ የምትጠቀሙ ታውቃላችሁ። ይሄንን ካሜራ ላይ ያው ይሄንን እዚህ ላይ ተሰካትና ያው መንቀሳቀስ በእጃችሁ እንደዚህ ማድረግ የለባችሁም። ካሜራ እዚህ ላይ ይገባል፣ አንዱ እዚህ ላይ ይገባል። ከዛ እናንተ እንደዚህ ማድረግ ትችላላችሁ ማለት ነው። ካሜራ ሲቀርጽ እንደዚህ እንዲሁም ብሎን አለው። ብሎኑን ከፍተን ነው ይለያያል። ይሄኛው ይለያል። በጣም ሊበታተን ይችላል ማለት ነው። ይሄም ይፈታል። ይሄንን ያው ካሜራ በእጃችሁ ከምትቸገሩ ይሄንን ብትጠቀሙ አሪፍ ነው። እነዚህን እቃዎች ከኔ መቀበል የምትፈልጉ ወይ ደግሞ በኔ በኩል ያለምንም ሪስክ ማዘዝ የምትፈልጉ በቴሌግራም ልታወሩኝ ትችላላችሁ። እሱንም እቃ በሚገርም ዋጋ እዚያለሁ። እሱን እቃውን ልግዛ ብትሉ ኢትዮጵያ ገበያ ላይ አሁን አስቡት እንደሚበቃ ማለት እንትንም አለ እዚህ ጋር ማለት እዚህ ጋር ታያችኋለች። እዚህ ጋር የሆነ ውሃ ነገር አላቸው። የቤት የሚሰሩ ምናምን ሰዎች የሚጠቀሙት ነገር ናት። በጣም ወድጃታለሁ። እቺን እቃ በጣም ፈልጊያት ነበር ያዘዝኳት። እንመልሰው።
ለአሊኤክስፕረስ በጣም ጠቅሞናል። እንግዲህ ይሄንን ማይክ ባለፈው ቪዲዮ አሳይቻለሁ። ከዛ ነው ያዘዝኩት። ይሄንን ማይክ በ100 ምናምን ብር ነው ያዘዝኳቸው። ሁለት ናቸው እና ስልክ ላይ ይሰካል። አንድሮይድም አፕልም ኦር አይፎንም ይጠቀማል። ሶ ይሄንን እቃ ከአሊኤክስፕረስ ላይ ያለምንም ቀረጥ መጥቶልኛል ማለት ነው። እንግዲህ ከአሊኤክስፕረስ ላይ እቃ ኦርደር ለማድረግ ሁለት ነገሮች ያስፈልጓቸዋል። አንደኛ ላይ ማስተር ካርድ ነው። ሌላኛው ደግሞ ኢትዮጵያን ብር እየተቀበል ስላልሆነ በዩኤስዲቲ ነው የምንከፍለው ወይ በዶላር ነው የምንከፍለው። ሶ መስቢ እነዚህ ሁለት ነገሮች ካላችሁ በደንብ ከአሊኤክስፕረስ ላይ በዲስካውንት ዋጋ ልገዙ ትችላላችሁ ማለት ነው። እንግዲህ በፒቱፒ አማካኝነት ዶላር እየገዛን ነበረ። እሱን ባይቢት አሁን ዘግቶታል። ምክንያቱም የኢትዮጵያ መንግስት እሱ ላይ እየሰራበት ይመስለኛል። ፒቱፒ ከዚህ በኋላ ባይቢት ላይ አይሰራም ተብሎ ተወግዷል ማለት ነው ለኢትዮጵያ ብቻ። ሶ እንዴት አድርገን ከሌላ ቦታ እንደምንገዛ ደግሞ ልንገራችሁ። በዋሌት ቴሌግራም ዋሌት የምትጠቀሙ ከሆነ ባይናንስ የምትጠቀሙ ከሆነ እነዛ አልዘጉም መሰለኝ እና እሱን ቼክ አድርጉ እና በዚህ ዙሪያ ሌላ ኮንሰፕት ወይ ደግሞ ቼክ አድርጌ እኔ ራሱ ቪዲዮ እሰራላችኋለሁ ብዬ አስባለሁ እና ኮሜንት ላይ ድሮፕ አድርጉልኝ። እዛ ላይ በፒቱፒ አማካኝነት ተገዙና ከዛ በኋላ ወደ ባይቢት ትሬዲንግ ዲፖዚት ታደርጋላችሁ ወይ ደግሞ ትራንስፈር ታደርጋላችሁ ዩኤስዲቲ። ምክንያቱም ከአሊኤክስፕረስ ወይ ደግሞ ከሌላ ቦታ ከኢንተርናሽናል የሆነ ነገር መግዛት ከፈለግን ባይቢት መጠቀም አለብን። ምክንያቱም ነፃ ማስተር ካርድ እየተሰጠን ስለሆነ ማለት ነው። ሶም ባይቢት ማስተር ካርድን ተጠቅመን ከአሊኤክስፕረስ ላይ ሆነ ከአማዞን ላይ ሆነ ከሼኖል ላይ ሆነ በቃ ከማንም ቦታ ላይ ሆነ ቢሆን በቃ ኦርደር ማድረግ ይችላል። ይሄንን ማስተር ካርድ በነፃ እየሰጠን ስለሆነ ከባይቢት ላይ ቀድማችሁ ማስተር ካርድ አውጡ። ከዛ በኋላ ባይናንስ ላይ ወይ ደግሞ ቴሌግራም ዋሌት ላይ ገብታችሁ ዩኤስዲቲ በመግዛት እዛ ላይ ትራንስፈር ታደርጋላችሁ። ከዛ በኋላ በዲስካውንት ወይ ዌልካም ዲል ዋጋ ከአሊኤክስፕረስ ላይ ኦርደር ማድረግ ትችላላችሁ። ያልገባችሁ ነገር ካለ ኮሜንት ላይ ድሮፕ አድርጉልኝ። እንግዲህ ይሄ ቻናል እየሰራሁበት ይገኛለሁ፣ ነገር ግን እያደገልኝ አይደለም። ስለዚህ ይሄን ቻናል ሰብስክራይብ፣ ላይክ አድርጉ፣ ሼር አድርጉ፣ ኮሜንትም አድርጉ። ያልገባችሁ ነገር ካለ ደግሞ ኮሜንት ላይ ድሮፕ አድርጉልኝ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ።